መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው? ሌሊት ላይ ነው? አንተ እኮ ነው እየጠየከኝ ያለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነቴ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት ኢየሱስ በእናንተ ቆይ፣ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም እኮ እኔ መምህር ነኝ። እኔን ይጠይቀኝ። እኔ ሱላው እሺ ወንድሜ፣ ይቅርታ በጣም ትግልሽን አደንቃለሁ፣ ጥረትሽን አደንቃለሁ። መንፈስ ቅዱስ ካንቺ ጋር ነው፣ ታውቂዋለሽ። በርቺ። አሁን ሰላም ወንድሜ፣ መጀመሪያ ሰላም ማን ጋር የሚጮህ ድምፅ ያለ ቤት አድርጉት። እሺ መግደላዊት ማርያም በመጣች ጊዜ ማነው ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ የለም? ከዚያን ጀምር እኔ ለማለት መጀመሪያ ሰላም በለኝ። ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ሰላም ወንድሜ። መግደላዊት ልጅቷ ያልመለሰቻቸው ጥያቄዎች አሉ ማለት ነው። ሁለት እሷ ብልሃለች። ልጠይቅህ ነው የገባሁት ስላለች እሷን አትጠይቃት። ለምን እሷ ልትጠይቅ ነው የገባችው? ጥያቄዋን ታስተናግዳለህ እያልክ ነበር አይደለ? ስለዚህ የእሷን ጥያቄ ልትመልስላት ነው። አሁን የመጀመሪያን ጥያቄ ዋን ባይ ዋን እናየዋለን። ጌታችን ኢየሱስ ገና ብቻ ጠየቅኩኝ። አዳምጠኝ እኮ ልነግርህ እኮ ነው የምትለው፣ ልነግርህ ነው። ጌታችን ኢየሱስ አዳምጠኛ ሞት ከተነሳ በኋላ ለማን ተገለጠ? አልጠየኩም፣ ገና ነኝ። አዳምጠኝ መምህር። በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውን ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መግደላዊት ማርያም በእሁድ አይደለም፣ ከተነሳ በኋላ ያለውን አይደለም። ሲነሳ ያየ ሐዋርያ አለ ወይንስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው። እዛ አካባቢ ከነሱ ማንም እንዲኖር አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትቁም፣ እያዳመጥከኝ ከሞት ሲነሳ ወገናችን መምህር ነህ አይደለ? ከሞት ሲነሳ መጀመሪያ የተገለጠላቸው ሐዋርያቶች አዳምጠኝ። ከሐዋርያት መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄውን። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅኩህን እሱን መልስ። ኢየሱስ ክርስቶስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስን አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብህ የምትነግረኝ። እኔ ጠይቃለሁ፣ አንተ መልስ። ማለት እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። አንተ ነህ የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለሁ። አያስኬድም እንደዚህ። ያንተን ጥያቄ እሱ የሚፈልገው ጥያቄ አዙሮ ጥያቄውን እራሱ ሊመልስ ነው። ላላላ አንተ ራስህ ልትመልስ ከሆነ አይደለም። እኔን አዳምጠኝ። የልጅትን ጥያቄ መልስላታለሁኝ ብሎ ነበር። እኔ መምህር መልስላታለሁ፣ ለአንተ የእሷ መልስላታለሁ። ኢየሱስ ክርስቶስ ያየ ሐዋርያ አለ ወይንስ የለም? ስቴፕ ባይ ስቴፕ ልመልስልህ እኮ ነው ወዳጄ። መልስና ከዚያ ወደ ማስረጃ ትሄድልናለህ፣ ወደ ማብራሪያ አለ ብያለሁ። አንዴ እንዳንዱ ስቴፕ ባይ ስቴፕ መልስልህ። ምዕራፍ ነበር ስቴፕ አለው እኮ ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ አልከን። ምዕራፍ እና ቁጥር ላይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ ለምንድን ነው የምትደብቀው? ጥቅስ አምጣ ነው የተባልከው። የቱ ጋ ነው ሲነሳ ያየው? በጣም ጥሩ። አርቢ አንድ የሚወት አድርጊ እስኪ እናገር። ስለዚህ ዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስቴፕ ባይ ስቴፕ ላሳይ ስለፈለኩ ነው። አቤት። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ፣ መረጃዎች ስቴፕ ባይ ስቴፕ ልሰጥህ እኮ ነው። እሱ ራሱ ከዚያ በኋላ ስላለው አይደለ። ይህንማ ልጅቱ ትበልጣለች፣ መልሳለች። ቅድም ቀድማለች እኮ
በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ ራስህ የምቀበላት ጥያቄው እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው። ሳትሰማኝ ነው የምትጓዘው። መጽሐፍ ቅዱስን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ ስሜት ከሆነ አይደለም። አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አይደለ? ያ ጥያቄ መልስ እንደሌለ ያውቃል። ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። እኔ አሁን እኮ አንተ የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ግለጥና ላስተምራችሁ ማለት ነው። ይሄ አይደለም ሙስሊሞች ጥያቄ ጠይቀዋል። ጥያቄ መልስ ካለ ቆይ አይደለም ቁርአን ላይ ያልተጻፈን ጥያቄ ብጠይቅህ አንተ ትመልስልኛለህ? ችግር ልትጠይቀኝ ትችላለህ። ያንን በተረት ትጠይቃለህ። አብሽር፣ ጊዜ እሰጥሃለሁ። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኝ ያልኩህ። ኢየሱስ መጽሐፍ ቅዱስ ላይ እንደሌለ ስለሚያውቅ መጽሐፍ ቅዱስ ላይ የተጻፈ ነገር ጠይቀኛል። እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አይደለ? እመጣልሃለሁ። ስቴፕ መጀመሪያ እንተማመን። እኔ እናንተ ምን ነክቶ ነው ግን ትንሣኤው እንድልሽፍን ወገናችን? ይኸውልህ ጥያቄው ምን መጽሐፍ ቅዱስ ተጽፏል አይደል? የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል። ስሜትህን ፍርሃትን አትበል። አንተ እንደፈራህ ነው የሚያሳይ። እንዳለ መረጃ ሳይኖርህ ታወራለህ እንዴ? ልጅቱ ትበልጥሃለች። የምሬን ነው። መምህር ነኝ ተባልክ እንጂ መጀመሪያ አለች። ከተነሳ በኋላ ያዩት አካሎች እንዳሉ ይሄን እኮ አለ። ስለሱ አይደለም ጥያቄያችን። መጽሐፍ ቅዱሳዊ